ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ተስፋ ዩቲዩብ ይባላል። ሰብስክራይብ በማለት ቪዲዮ ሙሉን በመመልከት የማዳም ቅመም ነኝ። አበረታቱኝ የማዳም ቅመሞች፣ እርስ በርስ እንበረታታ። እዚህ ሀገር እንግዲህ 8 ዓመት ሆነኝ ብለፋ ጠባ ልላለ ወደ ዩቲዩብ መተናል ማለት ነው እና ማጫወታችሁ እንግዲህ የራሴን ታሪክ ነው ማለት ነው እና ወደ ዱባይ ባለፈው እንዳልኳችሁ ዱባይ ነኝ ያለሁት። ወደ ዱባይ መጥቼ ያሳለፉትን ውጣ ውረድ ነው እንግዲህ የጀመርነው ባለፈው ማለት ነው እና ያው ወደ ዱባይ መጣሁ። ቢሮ ስመጣ ያመጣችኝ ሴትዮ ከኢትዮጵያ የመረጠችኝ ሴትዮ ተሳፍራ ነበርና እኔ ግን አጋጣሚ አረብኛ እችል ነበር። እስከዚህ በፊት ሳውዲ ነበርኩ እና ቢሮ ተቀምጬ ሴትዮዋ አልመጣችም። ወደ 1 ወር ነው ምናምን ተቀምጥኩ። እንግዲህ የኢትዮጵያ ልጅ ያለኝ 3 ዓመት ልጅ ጥዬ ነው የመጣሁትና ጭንቀቱ ሀሳቡ። ከዛ ሴትዮዋ መጣች ደላላ የውሸቷን እኔ ምግብ እችላለሁ አላልኩም፣ ጽዳት ነው ያልኳት። ሴትዮዋ እንድትመርጠኝ ብላ የውሸት ማአት ሞልታት ማለት ምግብ ትሰራለች፣ ፈጣይር ምናምን ፒዛ ምናምን ትላታለች። አሁን እኔ ጽዳት ብቻ ነው። ከዛን ስጠይቀኝ እኔ ጽዳት ብቻ ነው እንዴ ሴትዮዋ ምግብ ብላኛለች፣ ብዙ ነው የከፈልኳት አለች ለደላላው ማለት ነው። እንግዲህ እኔ ምንም አውቀው ነገር የለም። ወሰደችኝ። እናቴ ትንሽ ብር ከፍላለች መሰለኝ አስፈጋችኝ ማለት ነው። ቤቷን ጠቅላላ የሌላ ሀገር ዜጋም ነበረች እንደኔው ጥቁር ናት፣ ወደ ዩጋንዳዊት ናት። ከዛ ያንን ቤት አስፈትጋ አልፈልግም ብላ ወደ ቢሮ ተመልሰኛለች፣ ያለ 5 ሳንቲም ማለት ነው። እንደገና ቢሮ ሄጄ ለእሷ ሌላ ትስጣት አላውቅም፣ ተቀመጥኩ። እንደገና ሌላ ተመረጥ ማለት ነው። አሁንም ተመረጥኩ። አንዷ ጋር ተወሰድኩ። እንደዚሁ ብዙ ልጆች አለትና ሰፊ ነው ግቢዋ፣ ህፃናቶች አሉ። ያንን እኔ በቃ ያው የመስራት ፍላጎትና ዓላማ ስለነበረ ከአቅሜ በላይ ነው፣ ግን ትንሽ ቢሆን ወረቀት ስለሚያሰሩልኝ ለስራ በሚል ፈግቼ አንገቴ ላይ ትንሽ እብጠት ነበረች። ያቺን አይታ አስፈግታ አሁን እሷ መለሰችኝ። በስማ እንደገና ሂጄ እንደገና ቢሮ ተቀመጥኩ ማለት ነው። እዛ ተቀምጬ ደግሞ አሁንም ሌላ 3ኛ ዙር ተመረጥኩ። ሲሄድ አሁን ደግሞ ሄድኩ ማለት ነው። ሌላ 3ኛ እዛ ደግሞ ሲሄድ ከዚህ ሀገር እና ብቻ የተቀላቀሉ ዜጎች ናቸው። ትውልድ ሙሉ ለሙሉ እዚህ ሀገር ዜጎች አይደሉም ማለት ነው። እዛ ሲሄድ ደግሞ ቤተሰብ ነው የገጠመኝ።